በዛሬው ቪዲዮ ከምንመለከታቸው ውስጥ አርዕስቶቹን የቤንዚን የችርቻሮ ዋጋ በ11 ብር ጨመረ፣ እስራኤል የጋዛው ሆስፒታል ላይ ባደረሰችው ጥቃት በሕክምና ላይ የነበሩ የሐማስ ኃላፊ ተገደሉ፣ የቱርኩ ፕሬዝዳንት ተቀናቃኛቸውን በማሰራቸው ተከትሎ የተፋፋመው የተቃውሞ ሰልፍ። በመጀመሪያም የቤንዚን ጭማሪ። በዚህ ዓመት 3 ጊዜ በተደረገው የዋጋ ማሻሻያ ቤንዚን ላይ የ30 ብር ጭማሪ ታይቷል። የንግድና ቀጠናዊ ትስስር ሚኒስቴር ትናንት ይፋ ባደረገው የነዳጅ ምርቶች የችርቻሮ ዋጋ ጭማሪ የ1 ሊትር ቤንዚን ዋጋ 112 ብር ከ67 ሳንቲም ደረሰ። የነጭ ናፍጣ ዋጋ ደግሞ የ9 ብር ገደማ ጭማሪ ተደርጎበታል። ከእሁድ መጋቢት 14 2017 ዓ.ም ጀምሮ ተግባራዊ መሆን የጀመረው የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለሶስተኛ ጊዜ የተደረገ የዋጋ ጭማሪ ነው። መንግስት በነዳጅ ምርቶች ላይ ያደርግ የነበረውን ድጎማ ቀስ በቀስ ማንሳት የጀመረው በ2014 ዓ.ም ነው። መንግስት ከ3 ዓመት በፊት የጀመረው ሂደት የግልና የተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓቱ የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያደርጉት ድጎማ ደግሞ በ5 ዓመት ውስጥ ሙሉ በሙሉ እንዲነሳ እቅድ ተይዟል። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ መንግስት በዓለም አቀፉ የገንዘብ ተቋም እገዛ መተግበር የጀመረው የማክሮ ኢኮኖሚክ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥን አስከትሏል። በሌላ በኩል ከሀገራችን ስንወጣ እስራኤል የጋዛ ሆስፒታል ላይ ባደረሰችው ጥቃት በሕክምና ላይ የነበሩ የሐማስ ኃላፊ ተገደሉ። እስራኤል እሁድ አመሻሹን ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነባር የሐማስ አመራር እና ረዳታቸው መገደላቸውን ሐማስ ለቢቢሲ አሳወቀ። በሃን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት እስማኤል ባህርሁም መገደላቸው ተሰምቷል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበር የሐማስ ባለስልጣን ለቢቢሲ ተናግረዋል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ ይንቀሳቀስ የነበረ ቁልፍ የሐማስ ሰው ላይ ጥቃት ማድረሱን አስታውቋል። ጦር ኃይሉ ከባድ የመረጃ ስብሰባ ከተሰራ በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙ ገልጿል። ይሁን እንጂ በሐማስ የሚመራው የጤና ሚኒስቴር እንዳለው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስትሩ አክሎ እንደገለጸው በጥቃቱ ምክንያት ጉዳት የደረሰበት የሆስፒታሉ ክፍል ሰራተኞች ከአካባቢው ለቀው ወጥተዋል። ቀጣዩ መረጃችን ደግሞ ወደ ቱርክ ይወስደናል። የቱርኩ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው የተቃውሞ ሰልፍ። የፕሬዝዳንት ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው 3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት መመረጣቸውን ተከትሎ ይጠበቁ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ የተናወጠች ሲሆን ፖሊሶች ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት ተኩሰዋል። ኢማሞግሉ እሳቸው ላይ የተከፈተው ክሶች ፖለቲካዊ እንደሆኑና በፍጹም አላጎበድድም ሲሉ በኤክስ ድረገጻቸው ጽፈዋል። ይህን ተከትሎ ላለፉት 5 ቀናት ሰልፈኞቹ በአድማ በታኞች ፖሊስ የቱርክን ባንዲራ አድርገው ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖችም አስለቃሽ ጭስና የሚያቃጥል ኬሚካል ወደ ህዝቡ ተኩሰዋል። የኢማሞግሉ ባለቤት ባላቸው የተጋፈጠው ኢፍትሐዊ ማንም ሊቀበለው እንደማይገባ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጊዜ አመጽ በኋላ በሀገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑ የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። ለዛሬ ያዝንላችሁ መረጃዎች ይህን ይመስሉ ነበር። ፈጣንና ጊዜያዊ መረጃዎችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ያድርጉ።